ማክዳ እንግዲህ በሄደችበት ነገር ነው የምትፈልገውና ሰላም ክላሷ ገብታ የምን መድኃኒት እንደምትወስድ ለማረጋጋት ስትል ማኪ ትደርሳለች ማለት ነው። ሰላም እኔ ክላስ ውስጥ ምን እያረግሽ ነው? ምንድን ነው የምትሰሪው? ልብስ ፈልገሽ ነው? እንደውም እኔ እጥላለሁ ያልኩት ልብሶች ነበሩና ነይ ልስጥሽና ተጠቀሚ ትላታለች። እንግዲህ ልብሷን ከሰጣች በኋላ አሁኑኑ ለብሰሽ እንድትመጪ ነው የምፈልገው፣ ልብሶቹን ለብሰሽ አሁን እኔ ጋር ነይ ትላታለች። እንግዲህ የተቸገረችው ሰላም ደግሞ ልብሷን ለብሳ ስትመጣ በፊት ለፊቷ ላይ አቁማ እንግዲህ እንደ ጨዋታ ወይም እንደ አሻንጉሊት አድርጋ ትስቃለች። እንዲሁም ደግሞ ሮዝ ቅዱስን አግኝታ እንደ ሽማግሌ ሆና እንግዲህ ለባብሳ ስትሄድ ቅዱስ እዛ ቤት እኮ ልጅ ይሰጣሉ፣ ልጅ እንደሚሸጡ እሷ ነግራኛለች ስትል እንግዲህ ማኪ እንደዛ ብላ ቅዱስን ከቤት እንዳስወጣች ሮዝ ታውቃለች ማለት ነው። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ሮዝን ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጦኝ እላችኋለሁ። እና ማኪ ሰላምን መድኃኒት የምን መድኃኒት ሰላም ያው እስካሁን ድረስ ሮዝንም ናታንንም ጠርጥራለች። እንግዲህ የሆነ ነገር እንደተፈጠረ አውቃለሁ፣ ግን ከኔ ለምንድን ነው የምትደብቁት? ሰርጉ እንዳለ ነው ወይስ ሰርጉን አረዘምከው ትላለች። አይ አላረዘምኩም፣ ሰርጉ እንዳለ ነው። ሰላም ትንሽ እናቴ እዚህ ስለሌለች ነው እንጂ የተጨነቅኩት ምንም ነገር የለም፣ ያስጨንቅ ነገር ምንም ነገር አታስቢ እባክሽ ይላታል ናታን። እንግዲህ ናታን ደግሞ በጣም ተሰምቶታል። ማኪ እንግዲህ እርጉዝ አይደለችም፣ እርጉዝ እንዳልሆነ እርጉዝ ሆና እንድትናገራት ዶክተሯን በምን እንዳስገደደች ባናቅም ዶክተሯን አስገድዳ እንግዲህ ማኪ እርጉዝ ናት፣ ከ1 ወር ከ47 ቀን እርጉዝ ነች ብለሽ ተናገሪ ለሮዝና ለናታን ትላለች። እንግዲህ ሮዝ በጣም ነው የደነገጡት። በነገራችን ላይ ይሄን ከሰሙ በኋላ ይሄ ነገር እንዴት ሊሆን ይችላል? ከዛ ናታንን ትለምናለች ሮዝ፣ እባክህ ናታን በሰላም ላይ እንዳትቀየርባት፣ ሁሉንም ነገር እኛን እስከምናስተካከል ድረስ እንደ ድሮ ከሰላም ጋር ሆንላት፣ ምንም ነገር ፍትን ቀይረ እንዳትቀርብላት ብላ ትመክራለች። በቃ ሮዝ ይሄን ነገር አንድ ነገር እስከምናቅ ድረስ ሰርጉ ይራዘም ይላል። አንተ ያምሃል እንዴ? ምንድነው ሰርጉ ይራዘም የምትለው ብላ እንግዲህ ሮዝና ናታን እየተከራከሩ ሰላም ወደ ክላስ ትገባለች። በዛው ምንድነው እናንተ ግን ከኔ ደብቃችሁ ምንድነው የምታወሩት? ምንድነው? እኔ አልገባኝም። የተፈጠረ ነገር አለ እንዴ? ማኪ ምንድነው ያማት? ምንድነው በሽታዋ? ትላለች። ማኪ ምንም አልሆነችም፣ እኛ እናቴ ስለሌለች ትንሽ ተጨንቅን፣ ያው ማኪ እናቴ የማኪን አደራ ለኛ ሰጥታ ስለሄደች ለዛ ነው እንጂ ምንም ችግር የለውም፣ አንቺ አትጨነቂ ይሏታል። እሷም ደግሞ ያው የተረጠረችው ነገር
ልታውቅ ነበረ። ማኪ እንግዲህ ማኪ እንዴት ነሽ? የትሽ ምንድን ነው ያመመሽ? በሽታው ምንድን ነው? ያስጨንቃል እንዴ? ያስፈራል እንዴ አንቺ በሽታ ብላ ልጠይቃ ልክ ማኪ ልትናገራት ውይ አላወቅሽም እንደ እስካሁን እኔ እኮ ስትል እንግዲህ እንደ አጋጣሚ በር ታንኳክቶ ናታንና ሮዝ እንግዲህ በጣም ደንግጦ ነበሩ። ማኪ ልትናገር ነበር እና እርጉዝ እንደሆነች ግን እርጉዝ የሆነችው ሰው ማን እንደሆነ ባትነግርም እርጉዝ ነኝ ብላ ለመናገር ነበረ። ግን እንደ አጋጣሚ በሩ ታንኳክቶ እንግዲህ ቀርታለች ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ እንግዲህ የማኪ የሮዝ ድራማ በጣም አስተማሪ ድራማ ነው። እንግዲህ ማኪ በአጋጣሚ ከናታን ጋር አንድ ቀን ስላደረችው ናታን ደግሞ ይሄ ልጅ የኔ ይሁን ወይ ብሎ ፈርቷል። እንግዲህ ማኪን እየለመናት ነው። የልጅሽን አባት ንገረኝ እባክሽ ማኪ፣ እኔን አታስጨንቅኝ፣ እኔ በጭንቀት ራሴ ልፈነዳ ነው ትላለች። እንግዲህ ሰላም አላወቀችም ነበረና ልክ ሮህን ማኪ ልትናገር ስትል በር ተደውሎ እንግዲህ በር ተከፍቶ ያን ቀን ሳትሰማ ይቀራል። እንዲሁም ደግሞ ማኪ ከክላስ መጣ። ዛሬ የእርግዝና ክትትል ስላለኝ ናታን ከኔ ጋር ማሄድ ትችላለህ ብላ ተጠይቀዋለች ለናታን። በዛ እንግዲህ ሮዝም ናታንም በጣም ደንግጦ ነበሩ። ሰላም ይህን ነገር እንደማታቅ ሮዝ አታቅም ማለት ነው፣ ማኪ አታቅም ማለት ነው። ሰላም እንግዲህ ማኪ እርጉዝ እንደሆነች መናገርም አልፈለጉም። ምክንያቱም ናታን ሰላም ንጹሕ ሴት ስለሆነች እኔ የቆሸሽኩትን ልጅ እኔ እንዴት ታገባለች? ህይወቷን ለምን በጠብጣለሁ? ማወቅ አለባት ይላታል። ናታን እውነታው እስኪወጣ ድረስ አንተ ከሰላም ጋር ምንም እንዳትለዋወጥ ብላ ትለምናለች። እንግዲህ ዶክተሯ እውነቱን ልታወጣ ነበረና ማኪ እንግዲህ ፖሊስ ላይ ተይዘሻል ብላ በሆነ ሰው ዶክተሯን ታስይዛለች። ብር ከፍላ እንግዲህ ታስይዛለች። በዛ ምክንያት እንግዲህ ናታን እውነቱን ሳያውቅ ይቀራል። እንግዲሁም ደግሞ ይሄ እውነት አንቺም አይታወቅም፣ የኔን ውሸት ለሰርግ ቀን ሰፕራይዝ ነው ያዘጋጀሁት። ዛሬ ምንም ነገር አታውቅም፣ አንተ ሰርግን አዘጋጅ፣ ችግር የለውም። የሰርግ ቀን ደግሞ የልጄን አባት እኔ ማስተዋውቃችኋለሁ፣ አንተ ለምንድን ነው የፈራከው? ትላለች ለናታን። እንግዲህ ናታን ደግሞ እባክሽ ማኪ አታስጨንቅኝ፣ ንገረኝ፣ የልጅሽ አባት ማን እንደሆነ ብቻ ንገረኝና ልቤን አሳርፊ ይላታል። ናታን ምንም ነገር አልተፈጠረም፣ ስለዚህ አንተ ምንም አትጨነቅ። ማኪ እንግዲህ ሰላም ላይ እንደተጫወተችም ሮዝ ደግሞ መታ በጥፊ አንከባልላታለች ማለት ነው። ሮዝ ይሄ እኔ ነኝ እንደ ልጅ ምሸጣው ሄደሽ ሲሜን የምታጠፈው ቅዱስን ከዚህ ቤት እንዲወጣ ብለሽ እሷ ልጅ ትሸጣለች። ልጅ የምትሸጥ ካምፓኒ ውስጥ ነው የምትሰራ ብለሽ ወይም ድርጅት ውስጥ ነው የምትሰራ ብለሽ የተናገርሽው አንቺ ምንድን ነው የምትፈልጊ ከኛ? እኛ እኮ እረፍት አጣን። እዚህ ቤት ከገባሽ ጀምሮ እኛ ቤት እኮ እረፍት አጣን፣ ሁላችንም ደከመን። ምንድን ነው አንቺ የምትፈልጊው ከኛ? ቤታችን ውስጥ ቁጭ ብለሽ ህይወታችን አትበጥብጪ ትላታለች። እንግዲህ ይሄን ነገር የተናገርሽው አንቺ ነሽ፣ ማንም ሰው ይሄን ነገር አያወራም። ሁሌም እኮ ውሸትሽና የምትሰሪው ሴራ በራሱ ጊዜ ማጋለጡ ስለማይቀር በምንም ነገር ማሸነፍ አትችም፣ አትሞክሪ ማኪ ትላታለች። እንግዲህ ሰላም ለከ ሰላምንና ቅዱስን ከዚህ በኋላ አንድ ነገር አድርጋለሁ ብቻ እኔና አንቺ አንላቀቅም፣ አለቀሽም ማኪ እኔ ነግሬሻለሁ ትላታለች። እንግዲህ ሮዝ ማኪ ምንም ነገር ልትሰማት አልቻለችም። እንግዲህ እኔ አስከፍልሻለሁ፣ ሰላም እገልሻለሁ፣ ነው ያለቅሽም ትላታለች። ለዚች ቆሻሻ ሰራተኛ ብለሽ እኔ እንድትቆጪ እንዳትሞክሬ ትላታለች። ቆሻሻና ባለጌ ውሸታም አንቺ ነሽ እንጂ ሰላም አይደለችም።
ቤት ውስጥ ቁጭ ብላ እየሰራች አንቺ ከቤት እኛ እንድንወጣ ጠብቀሽ መተሽ የምታሰቃይው አንቺ ነሽ፣ እረፍታችንን አሳጣሽኝ እኮ ብላ እንግዲህ በጥፍ ትላታለች ማለት ነው ሮዝ። ናታን ደግሞ በጣም ተጨንቋል። እንግዲህ የማኪን እውነታ እንዲያውቅ ጓደኛውን ጠርቶ ያለውን ነገር ሁሉ ተናግሯል ማለት ነው። ማኪ ምን እንደምታደርግ ምን እንደምትሰራ እኔ ምንም ነገር አላውቅም፣ ግን እርጉዝ ነኝ ብላ ተናግራለች። እርግዝናዋ ከማን እንደሆነና እንዴት እንደሆነ ምንም ነገር አላወቅኩም። አንድ ሰሞን አንድ ዶክተር መታ እኔን ልታናግረኝና ናታን እውነቱን ማወቅ አለብክ ብላ ስትል ከዛ በኋላ ግን እውነቱንም ሳትናገር የት እንደገባች አላወቅኩም። ስለዚህ አንተ እንድትረዳኝ ፈልጋለሁ ብሎ ናታን በጣም ተጨንቋል። ማኪ ያደረገችውን አድርጋ ውሸቷ የማይጋለጥ መስላ እንግዲህ ዝም ብላ በሳቅ ቤት ውስጥ እየኖረች ትገኛለች። እንግዲህ የናታን እናት ስለታመመችው ውጭ ሂዳ ትታከም ስለተባለ ውጭ ሂዳ ታክማ እየመጣ ነው። ናታንና ሮዝ ደግሞ የፈሩት እናቴ ሳትመጣ ማኪ ይሄ እውነታ የማኪ ማወቅ አለብን። እናቴ መታ ማኪ እርጉዝ የነችው ከናታን እንደሆነ ካወቀች ሰላምና ናታን መቼም አይጋቡም ብላ ፈርታለች ማለት ነው። እሱም ደግሞ ምን አይነት ጣጣ ውስጥ ነው የገባሁት? ምንድነው እያረገችኝ ያለችው? እንግዲህ ከዚህ በፊት ብዙ ጊዜ አስጨነቀችኝ። እሷ የፈለገችው ከኔ ምንድን ነው ብለው እንግዲህ ናታን ራሱ በጣም ተጨንቋል። እንግዲህ ናታን ማኪን እየለመናት ነው። የልጅሽ አባት ማን እንደሆነ ብቻ ተናገሪ ማኪ፣ በጭንቀት ልሞት ነው ይላታል። እሷም ደግሞ አይ ናታን የልጄን አባትማ ዛሬ ማወቅ አትችልም። እንግዲህ አንተ ለሰርጊ ተዘጋጅ፣ ችግር የለውም። እዛን ቀን የልጄን አባት አስተዋውቃቸዋለሁ ትላለች። እኔ እኮ አውቃለሁ አንቺ ማኪ የሰውን ሕይወት ለመበጥበጥ ለሰርጌ ቀን የሆነ ነገር እያዘጋጀች እንደሆነ እኔ አውቃለሁ ይላታል። እንግዲህ ይላታል። እሷም ደግሞ አይ ናታን ምንም ነገር አትፍራ፣ እኔ ምንም ነገር አላደርግም። ስለዚህ አንተ ሰርግን አጣጥም፣ እኔም የልጄን አባት አፈላልጌ አምጥቼ አስተዋውቃችኋለሁ፣ ችግር የለውም ትላለች። ናታንና እንግዲህ ሮዝ ውሸቷን ለማጋለጥ በጣም ጥረት እያደረጉ ይገኛሉና እንግዲህ እርጉዝ ያልሆነች ሴት እርጉዝ ነኝ ብላ የሰውን ሕይወት መበጥበጥ በጣም ከባድ ነው። እንግዲህ በነገራችን ላይ በምድር ላይ የምንሰራው ነገሮች ዋጋ መክፈላችን ስለማይቀር ለሁሉም ነገር አስበን ወይም አቅደን ማድረግ አለብን። ሳናስብ ብናደርገው ነገሮች መጨረሻ ላይ ራሳችንም በጥሩ ሁኔታ ላይ እንደማይጥለን ማወቅ አለብን ማለት ነው። በሰው ላይ ግፍ ሰርተን የሰውን ሕይወት በጥብጠን እኛ ደስተኛ ሕይወት እንኖራለን ብለን ማሰብ እሱ በጣም ከባድ ነገር ነው። ስለዚህ ለሰው ልጅ መልካም ማሰቡ መልካም ነው ብዬ ተስፋ አረጋለሁ። ውድና የተወደዳችሁ ቪዲዮ ከተመቻችሁ እንግዲህ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከጎኔ ስለምትሆኑኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።